ዛሬ ደግሞ ማሳያችሁ ኳድራቲክ ኢኩዌሽንን እንዴት አድርገን በፋክተራይዜሽን ሜተድ እንዴት ሶልቭ እንደምናደርግ ነው። ከዚህ በፊት እንግዲህ ኳድራቲክ ፎርሙላን አሳይቻችኋለሁ። ቪዲዮንም ደግሞ ሊንኩን ምናልባት ያላያችሁት ካላችሁ ሊንኩንም ከታች አስቀምጥላችኋለሁ። ስለዚህ ያው ሪቪው ታደርጉታላችሁ ብዬ ተስፋ አደርጋለሁ። አሁን ግን ኳድራቲክ ኢኩዌሽን ምን እንደሆነ ታውቃላችሁ በሚል አሰምሽን ነው እንግዲህ ፓርት ቱን ሜተድ ቱን ፋክተራይዜሽን ሜተድ የምንጠቀመው። ድንገት ደግሞ ምንም ኳድራቲክ ኢኩዌሽን ምን እንደሆነ ማታውቁ ከሆነ ወይም ፎርሙላው ደግሞ ምንድነው ብላችሁ ደግሞ ጥያቄ ያላችሁ ደግሞ ከዚህ በፊት የሰራሁትን ቪዲዮ በማየት ሞር ትረዳላችሁ ማለት ነው። ኦኬ፣ ስለዚህ አሁን ፋክተራይዜሽን ሜተድ የሚለውን ቀጥታ እንገባለን። ምን ማለት ነው ፋክተራይዜሽን ሜተድ ከሚለው ነው የምንነሳው። ፋክተራይዜሽን ሜተድ ማለት ስንንም ማለት ነው ሜተድ ማለት አንድ ኳድራቲክ ኢኩዌሽንን ኮንቨርቲንግ ምንም ሌላ ኮምፕሊኬትድም አይደለም። ኢትስ ኮንቨርቲንግ ኳድራቲክ ኢኩዌሽንን ወደ ምን ኮንቨርት እናደርገዋለን? ወደ ፕሮዳክት ኦፍ ቱ ሊኒየር ኢኩዌሽንስ ያኔ ፕሮዳክት ኦፍ ቱ ሊኒየር ኢኩዌሽንስ አድርገን ስናስቀምጠው ኳድራቲክ ኢኩዌሽኑን በምን እየሰራ ነው ይባላል ማለት ነው። በፋክተራይዜሽን ሜተድ እየሰራ ነው እንላለን ማለት ነው። አሁን ምን ማለት ነው ወደ ፕሮዳክት ኦፍ ቱ ሊኒየር ኢኩዌሽንስ እየቀየር ነው ስንል የሚለውን ደግሞ ሳሳያችሁ ያው በምሳሌ ነው እንግዲህ የኔ አፕሮች። በምሳሌ ኤክስ ስኩዌር ፕላስ 3x ፕላስ 2 ኢኳልስ 0 የሚለውን ኢኩዌሽን እንደዚህ መቀየር ብችል ወደ ኤክስ ፕላስ 1 ታይምስ ኤክስ ፕላስ 2 ብዬ መቀየር ብችል እንዴት እንደዚህ በምን አወኩኝ፣ እንዴት ነው መቀየረው፣ በምን አውቃለሁ የሚለው በደንብ በኋላ አሳያችኋለሁ። ሾርት ከት አለው፣ ምንም ከባድ ነገር አይደለም። ግን አሁን ግን እንዲሁ ኮንሴፕቱን ብቻ አንደርስታንድ እንድታደርጉት ይሄንን ኳድራቲክ ኢኩዌሽን ወደዚህ ፕሮዳክት ኦፍ ቱ ሊኒየር ኢኩዌሽንስ እንደዚህ መቀየር ከቻለን በቃ ፋክተራይዜሽን ማለት በቃ እቺ ስራው። ይሄን ከሰራን በኋላ ምንም የሚያስቸግረን ነገር የለም። ማንኛውንም ሊኒየር ኢኩዌሽን እንደምናደርገው እንሰራለን ማለት ነው። እና በቃ ስለዚህ ፋክተራይዜሽን ሜተድ ማለት ኳድራቲክ ኢኩዌሽኑን ይሄ 2 ዲግሪ ያለውን ኳድራቲክ ኢኩዌሽን ወደ 1 ዲግሪ ያለው ፕሮዳክት ኦፍ ቱ ሊኒየር ኢኩዌሽንስ ስንቀይረው ወደ ፋክተራይዜሽን አደረግን ነው የምንለው። ፋክተራይዜሽን ሜተድ እንደተጠቀምን ነው ማለት ነው የምንቆጥረው። ስለዚህ አሁን ክሊር አድርጌ ሶልቭ አደርገዋለሁ ማለት ነው በዚህ በፋክተራይዜሽን ሜተድ። ይሄን ራሱ ምሳሌ ብናይ አሁን አንድ እዚህ ጋር ትንሽ ማወቅ ያለብን አንድ ኮንሴፕት አለ። እሷን ደግሞ እዚህ ጋር ኖት ታደርግላችኋለሁ። ምንድነው ያም ኮንሴፕት ምንድነው? ዚሮ ፕሮዳክት ሩል የሚለውን ማለት ነው። ዚሮ ፕሮዳክት ሩል የምንለው ምናልባት ማታውቁት ካላችሁ ለማስረዳት ነው። ስለዚህ ዚሮ ፕሮዳክት ሩል ምንድነው? ሁለት ፕሮዳክት ኦፍ ቱ ኢኩዌሽንስ ወይንም ቱ ነምበርስ ቢኖረን ኤ እና ቢ ብንላቸው ኢኩዌሽኑ ዚሮ የሚሆን እንዲህ ዚሮ ቢመጣ ኤ ታይምስ ቢ ኢዝ ኢኳል ቱ ዚሮ የሚል አይነት ኢኩዌሽን ቢገጥመን ይሄ ኤ ታይምስ ቢ ዚሮ ለመሆን ወይ ኤ ዚሮ መሆን አለበት ወይ ቢ ዚሮ መሆን አለበት ወይም ደግሞ ሁለቱም ዚሮ መሆን አለባቸው። ያ ምን ይባላል? ዚሮ ፕሮዳክት ሩል ይባላል። ስለዚህ ዚሮ ፕሮዳክት ሩል ምንድነው? ፎር ቱ ፕሮዳክትስ ቱ ቢ ዚሮ ኢዘር ኤ ሃዝ ቱ ቢ ዚሮ ኦር ቢ ሃዝ ቱ ቢ ዚሮ ኦር ቦዝ ኦፍ ዘም ሃቭ ቱ ቢ ዚሮ ማለት ነው። ስለዚህ ያንን ነው የምንጠቀመው ፋክተራይዜሽን ስንጠቀም። ስለዚህ አሁን በዚች ዚሮ ፕሮዳክት ሩል በሚለው መሰረት ራሱ ብንሄድ ይህን ጥያቄ እንዴት ነው ሶልቭ ማድረግ የምንችለው ብለን እንደ ሶልቭ እናድርገው ብንል በዚሁ በዚሮ ፕሮዳክት ሩል አሁን ኤክስ ፕላስ 1 ታይምስ ኤክስ ፕላስ 2 ነው ብለናል። እንግዲህ ወደዚህ ቀይረናል። እንዴት እንደዚህ እንደምንቀይረው አሳያችኋለሁ። ግን እንደዚህ ቀይረናል ወደ 2 ሊኒየር ኢኩዌሽንስ። ስለዚህ ይሄ ሶልቭ ለማድረግ ወይ ኤክስ ፕላስ 1 0 መሆን አለበት ወይም ደግሞ ኦር ኤክስ ፕላስ 2 0 መሆን አለበት። ኤክስ ፕላስ 1 0 እንዲሆን ሊኒየር ኢኩዌሽን ነው እንግዲህ ኤክስ ኢዝ ኢኳል ቱ -1 መሆን አለበት። ስለዚህ ሶሉሽኑ -1 እንደሆነ አገኘን ማለት ነው። ፎር ኤክስ ፕላስ 2 ደግሞ 0 እንዲሆን አሁንም እዚህ አድርገን ደግሞ ፎር ኤክስ ፕላስ 2 0 እንዲሆን ደግሞ ኤክስ ምን መሆን አለበት? -2 መሆን አለበት። ስለዚህ ፋክተራይዜሽን ሜተድ ማለት እንደዚህ ደቂቃ አይፈጅም። ራሱ ሶልቭ ስናደርገው አንድ ጊዜ እንደዚህ በፕሮዳክት ኦፍ ቱ ሊኒየር ኢኩዌሽን ካስቀመጥነው በኋላ ሶልቭ ስናደርገው እንደዚህ ሊኒየር ኢኩዌሽን ስላደረግነው ኦልሬዲ ወዲያውኑ
ሶሉሽኑን እናገኛለን ማለት ነው። እና ኳድራቲክ ፎርሙላ ግን እንጠቀም ብንል አሁን እንደዚህ ሲምፕል ለሆነ ኳድራቲክ ኢኩዌሽን ፎርሙላውን እንጠቀም ብንል ኤን አውጥተን ቢ አውጥተን ሲ አውጥተን ከዛ ደግሞ ማይነስ ቢ ፕላስ ኦር ማይነስ የሚለው እስከተን ኢት ቴክስ ታይም እንጂ በኳድራቲክ ፎርሙላ ሶልቭ የማይደረግ ኳድራቲክ ኢኩዌሽን የለም። የትኛውንም አይነት ኢኩዌሽን በኳድራቲክ ፎርሙላ ሶልቭ ማድረግ እንችላለን። ነገር ግን እንደዚህ አይነት ሲምፕል የሆኑ ፋክተራይዝ መሆኑ የሚችሉ ኢኩዌሽኖችን ግን በፋክተራይዜሽን ሜተድ ተጠቅመን እንደዚህ በአንድ ደቂቃ መስራት የምንችለው ሆኖ ሳለ ፎርሙላውን መጠቀም አላስፈላጊ ስለሆነ ነው በእንደዚህ ፋክተራይዜሽን ሜተድ የምንጠቀመው። እንዲሁም ደግሞ ለምሳሌ ለመስጠት ያህል ሌላ ኤግዛምፕል ብሰጣችሁ ኤግዛምፕል 2 ብለን ብሰጣችሁ ለምሳሌ ኤክስ ስኩዌር ፕላስ 5x ፕላስ 6 ኢኳልስ 0 ብለን ብናስቀምጥ አሁን የዚህን ጥያቄ በፋክተራይዜሽን ሜተድ እንዴት መስራት በየትኛው ሜተድ መስራት አለብን የሚለው እንዴት እንደምናውቅ በደንብ አድርጌ ክሊር አድርጌ በኋላ አሳያችኋለሁ። አሁን ኮንሴፕቱን ነው እንግዲህ ፎከስ እያደረኩ ያለሁት። አሁን ይሄንን ፋክተራይዜሽን ማለት ነው እንግዲህ ይሄንን በፕሮዳክት ኦፍ ሁለት ቁጥሮች አድርገን ማስቀመጥ ሁለት መልቲፕል ኦፍ ሊኒየር ኢኩዌሽንስ አድርገን ማስቀመጥ ብንችል ለምሳሌ x + 3 ታይምስ x + 2 አድርገን ማስቀመጥ ከቻለን እንዲህ አድርገን ማስቀመጥ ብንችል ሶልቭ ለማድረግ አሁን ይሄን ፕሮብሌም ሴም ፕሮዳክት ሩልን በመጠቀም ኢዘር x + 3 has to be 0 በሚለው ማለት ነው። ወይ ይሄ 0 መሆን አለበት ወይም ደግሞ ይሄኛው መጀመሪያ ላይ ይሄኛው ወይ 0 መሆን አለበት ወይም ደግሞ ይሄ ሁለተኛው x + 2 has to be 0 የሚለው ብንጠቀም አሁን ይሄ ሊኒየር ኢኩዌሽን ሆኖ ማለት ነው። ማንኛውንም ሊኒየር ኢኩዌሽን x + 3 = 0 የሚል ሊኒየር ኢኩዌሽን ሶልቭ እንደምናደርገው x ምን መሆን አለበት? -3 መሆን አለበት። እዚህም ጋር ደግሞ x ምን መሆን አለበት? -2 መሆን አለበት። ስለዚህ አሁን የዚህን ሶሉሽን ወዲያውኑ የx ስኩዌር + 5x + 6 የሚለውን ሶሉሽን ወዲያውኑ ምን እናደርጋለን ማለት ነው። ሶሉሽናችን ኦልሬዲ እዚህ ያገኘናቸውን ሁለት ቁጥሮች በቃ ይሄ ነው ሶሉሽኑ እንላለን ማለት ነው። x = -3 እና x = -2 ነው ብለን ሶሉሽኑ ባጭሩ እንደዚህ በጊዜ ሳንፈጅ ወዲያውኑ እናገኛለን ማለት ነው። ስለዚህ አሁን ደግሞ አንድ ምሳሌ ጨምሬ ኮንሴፕቱን ካስረዳችሁ በኋላ እንዴት አድርጌ ነው እነዛን ሁለት ፕሮዳክት መሆናቸውን በምን አውቃለሁ የሚለውን አሳያችኋለሁ ማለት ነው። አሁን እዚህ ብንሄድ ኤክስ ስኩዌር ሌላ ምሳሌ አንድ ጨምርና ኤግዛምፕል ነምበር 3 ብንል ኤክስ ስኩዌር ፕላስ ወይም እዚህ ጋር ደግሞ ኮኤፊሺየንት ያለው ልጨምርላችሁ 2x ስኩዌር ፕላስ 3x ፕላስ 1 ኢኳልስ 0 ቢሆን እዚህ ጋር ኤክስ ስኩዌሩ ጋር ኮኤፊሺየንት ያለው እንኳን አድርገን ብንሰራ አሁን ይሄንን ወደ ፕሮዳክት ኦፍ ቱ ኢኩዌሽንስ መቀየር ብንችል እንዲያርገን x + 1 ኢኳልስ 0 ብለን እንደዚህ ፕሮዳክት ኦፍ ቱ አድርገን ከቀየርን ያ ማለት ነው እነዚህን ይሄንና ይሄን ብናባዛው ተመልሶ ይሄን መስጠት አለባት ማለት ነው። x ስኩዌር 2x ስኩዌር + 3x + 1 የሚለው መስጠት አለበት። ስለዚህ የሱን ኢኩቫለንት ነው እንግዲህ the product of two linear equation አድርገን ያስቀመጥ ነው ያለ ነው። ስለዚህ አንድ ጊዜ ይሄንን ኳድራቲክ ኢኩዌሽን ወደዚህ መቀየር ከቻልን እንዴት መቀየር እንደምችል አሁንም ያው ደግሜ እየነገርኳችሁ በኋላ አሳያችኋለሁ እንዴት እንደምቀየር። ግን አንድ ጊዜ እንደዚህ መቀየር ከቻልን በኋላ በቃ ስራው አለቀ ማለት ነው። የፋክተራይዜሽን ሜተድ ትልቁ ስራ ፕሮዳክት ኦፍ ቱ እንደዚህ ሊኒየር ኢኩዌሽን አድርጎ ማስቀመጥ ነው እንጂ ሶልቭ ማድረጉ አይደለም ከባዱ ነገር ማለት ነው። አሁን ይሄን ሶልቭ ለማድረግ እንደ ቅድሙን ፕሮዳክት ዚሮ ፕሮዳክት ሩል በመጠቀም ምን እናደርጋለን ማለት ነው። ይሄኛው ሁለት ፕሮዳክቶች ዚሮ እንዲሆኑ ኢዘር ይሄ ዚሮ መሆን አለበት ወይ ዚሮ መሆን አለበት የሚለውን በመጠቀም ይሄ ዜሮ እንዲሆን ምን መሆን አለበት 2x + 1 ዜሮ እንዲሆን 2x ኢኳልስ ያው ወደዛ እንወስዳለን -1 ኤክሳችን መሆን አለበት እዚህ ኦቨር 2 ስናደርግ -1/2 መሆን አለበት ማለት ነው። ይሄን ደግሞ ስንወስድ ደግሞ x + 1 ደግሞ ዜሮ እንዲሆን x has to be -1 ማለት ነው። ስለዚህ አሁን የዚህ ሶሉሽን እንግዲህ አስቡት በፎርሙላ ብንጠቀም ኤን አውጥተን ቢ አውጥተን ሲ አውጥተን ከዛ ኳድራቲክ ፎርሙላ ውስጥ ከተን ምን ያህል ጊዜ እንደሚፈጅ ፋክተራይዜሽን ግን በአንድ ጊዜ እነዚህን ሁለቱን ፕሮዳክት ኦፍ ቱ አንዴ ስላገኘን ሶልቭ ማድረጉ በጣም ቀላል ነው ማለት ነው። ስለዚህ የዚህ ሶሉሽን የምንለው ምንድነው ማለት ነው? ለዚህ ሶሉሽናችን ከታች ያገኘናቸው ውጤቶች ናቸው ማለት ነው። ይሄና
ይሄ ይሆናል ማለት ነው። ሶሉሽናችን -1 እና -1/2 ነው ብለን በአንድ ጊዜ ሶሉሽኑን አወቀን ማለት ነው። አሁን እንግዲህ ገብቷችኋል እንዴት ምን ማለት እንደሆነ። ፋክተራይዜሽን ማለት እንግዲህ ኳድራቲክ ኢኩዌሽንን ወደ ፕሮዳክት ኦፍ ሊኒየር ኢኩዌሽን መቀየር መሆኑ ገብቷችኋል። ግን አሁን እንዴት ነው የምናውቀው እነዚህ ሁለቱ መሆናቸውን? ፕሮዳክት ኦፍ ይሄና ይሄ ከዚህ ጋር ኢኩቫለንት መሆኑ እንዴት ነው የምናውቀው? ከዚህ በፊት የነበረውን ምሳሌ ላይ ደግሞ ለዚህኛውም ደግሞ ለ5x + 6 ደግሞ x + 3 + ታይምስ x + 2 መሆኑ በምንድን ነው የምናውቀው የሚለውን ነው ማሳያችሁ ማለት ነው። ስለዚህ አሁን እሱን ለማሳየት ይሄን ቅድም ያሳያችሁ ኮንሴፕት ነው። ምንም በቃ ፋክተራይዜሽን ሜተድ አሁን ከዚህ በኋላ ምን ማለት እንደሆነ በደንብ ክሊር ይሆንላችኋል ማለት ነው። ራሱ ምሳሌ ብንጠቀም x² ቅድም ያሳያችሁ 5x + 6 = 0 የሚለውን እንዴት አድርጌ ነበር ያስቀመጥኩት? x + 2 ታይምስ x + 3 አድርጌ ያስቀመጥኩት አይደለ? = 0 ብዬ ነው። ሁለቱ ብታባዙ ይሄንና ይሄን ብታባዙ ይሄን ይሰጣችኋል ማለት ነው። ኦብቪየስሊ x² + 5x + 6 ታገኛላችሁ ማለት ነው። ይሄንን ሁለቱን ሊኒየር ኢኩዌሽን ፕሮዳክት ብትወስዱ። አሁን ደግሞ የምናየው ምንድነው ማለት ነው እነዚህ መሆናቸውን በምን እናውቃለን የሚለውን ነው። ያለ ማወቅ ምንድነው የሚያስፈልገን? ኤኒ ኳድራቲክ ኢኩዌሽን ዲ ቢኖረን ax² + bx + c = 0 ቢኖረን የምንፈልጋቸው እነዚህ ሁለቱን እነዚህን ቁጥሮች ለማወቅ x+ የሆነ ቁጥርና x+ የሆነ ቁጥር አድርገን ለማስቀመጥ እነዚህን ሁለቱን ለማወቅ በምንድነው የምናደርገው? we are looking for two numbers ማለት ነው። ሁለት ቁጥሮችን ነው የምንፈልገው። እነዛ ሁለት ቁጥሮች ማን ናቸው? ሲባዙ ይሄን የሚሰጡ እነዛ ሁለት ቁጥሮችን ስናባዛቸው when we multiply those two numbers ማለት ነው ስናባዛቸው a times c ነው የሚሰጠን የምንፈልገው። ስንደምራቸው ደግሞ when we add those two numbers ማለት ነው እንደዚህ ያገኛናቸው የምንፈልጋቸው ቁጥሮች ስንደምራቸው ደግሞ b የሚሰጡን ከሆነ እነዚህ ቁጥሮችን አገኘን እንላለን ማለት ነው። አሁን ይሄንን ራሱ እንዴት አድርጌ x + 2 ታይምስ x + 3 እንዴት እንዳገኘው ላሳያችሁ። አሁን የምፈልገው ምንድነው? ሲባዙ a ታይምስ c የሚሰጠን ነው ብያቸዋለሁ። እዚህ ጋር ሲባዙ እንግዲህ እዚህ ጋርችን ኤያችን 1 ስለሆነ ከኤክስ በፊት ምንም ስለሌለ ሲባዙ 6ን የሚሰጠን ሲደመሩ ደግሞ 5ን የሚሰጠኝ ነው የምፈልገው ማለት ነው። አሁን ሲባዙ 6ን የሚሰጠን ሲደመሩ 5ን የሚሰጡን ቁጥሮች እነማን ናቸው ብለን ብናይ አሁን 6ን ብናይ 2 ታይምስ 3 6 ይሰጠናል። 1 ታይምስ 6 ይሰጠናል። አሁን ከሁለቱ አንዴ ሲባዙ አግኝተናል። እንግዲህ 1 ታይምስ 6 እንደሆነ አውቀናል። 2 ታይምስ 3 ደግሞ 6 እንደሆነ አውቀናል። ከሁለቱ ግን ስንደምራቸው 5 የሚሰጡን የትኞቹ ናቸው እንላለን ማለት ነው። ከሁለቱ ምርጫ አሁን 1 ታይምስ 6ን ብንደምረው 5 ይሆናል ወይ የሚለውን ማድረግ እንችላለን። አንደኛው ኔጌቲቭ አንደኛው ምናምን አድርገን ግን አይሆንም። ይሄኛው ካያችሁት ሁለቱም ፖዚቲቭ ስለሆነ የላይኛው ነው ሜክ ሴንስ የሚያደርገው ማለት ነው። 2 እና 3ን ብንደምር ቀጥታ 5ን ይሰጠናል። 2 እና 3ን ብናባዛ ደግሞ ቀጥታ 6ን ይሰጠናል። ስለዚህ እነዚህን ቁጥሮች ያገኘኋቸው እነዚህ 2 እና 3 የሚሉትን ያወቅኩት በምንድን ነው ማለት ነው? ከዚህ ተነስቼ ነው ማለት ነው። አሁን 2 ታይምስ 3 6 ስለሆነ ሲደመሩ ደግሞ 5 ስለሆኑ እነዛ ሁለት ቁጥሮች ማን ናቸው ማለት ነው? እዚህ ጋር ሳቲስፋይ የሚያደርጉልን ለዚህኛው ሲባዙ 6 የሚሰጡን ሲደመሩ ሲባዙ 6ን የሚሰጡን ይሄን ማለት ነው። ሲደመሩ ደግሞ 5 የሚሰጠን የትኛው ነው ብለን ስናስብ ማን ናቸው ማለት ነው? 2 እና 3 ናቸው ማለት ነው። አሁን አንድ ጊዜ 2 እና 3 ናቸው ብለን እነዛን ሁለት ቁጥሮች ካወጣን በኋላ ይሄንን ኢኩዌሽን እንዴት አድርገን ነው የምናስቀምጠው ማለት ነው? ኦልሬዲ ስላወቅን ማንና ማን እንደሆኑ ያ ቁጥሮች ስላወቅን ኤክስ ብለን ፕላስ ይሄ ያገኘነውን አንደኛውን 2 ታይምስ አንደኛው ደግሞ ኤክስ ብለን አሁንም ታይምስ ሁለተኛ ያገኘናል 3 ኢዝ ኢኳል ቱ 0 አድርገን አስቀመጥን ማለት ነው። አሁን በዛ ምክንያት ኦንሊ ብቻ ስላወቅን ማለት ነው ሲባዙ 6 የሚሰጡን ሲደመሩ 5 የሚሰጡትን ቁጥሮች በማወቃችን እነዚህን ሁለት ቁጥሮች በማወቃችን ይሄንን ኳድራቲክ ኢኩዌሽን ወዲያውኑ ፋክተራይዝ አድርገን እንደዚህ ማስቀመጥ ቻለን ማለት ነው። ከዚህ በኋላ እንግዲህ አስቡት ይሄ ሁለት ሊኒየር ኢኩዌሽን ነው። ሶልቭ ለማድረግ ቅድም እንዳደረግ ነው አንደኛው 0 ይሄ 0 መሆን አለበት ይሄ 0 መሆን አለበት በሚለው ይሄን ወዲያውኑ x - 2 እንደሆነ አወቅን። ይሄ ደግሞ 0 እንዲሆን x - 3 መሆን አለበት ብለን ሶሉሽኑን ወዲያውኑ አገኘን ማለት ነው።
ይሄ እንግዲህ የቅድም ሁለት መጀመሪያ ኤግዛምፕል ነው ማለት ነው። ስለዚህ ኳድራቲክ ኢኩዌሽንን እንግዲህ በዚህ መልኩ ዋናው እነዚህ ሲባዙ ይሄኛውን ኤ ታይምስ ሲን የሚሰጠን በምሳሌያችን መሰረት 6ን እንደማለት ነው። ሲደመሩ ደግሞ ቢን የሚሰጠን ቢ ማለት እንግዲህ በእኛ ደግሞ በአሁኑ በዚህ ምሳሌ 5ን የሚሰጠንን ቁጥር ካወቀን ያን ብቻ ቁጥር በማውጣት ኳድራቲክ ኢኩዌሽኑን ተመልሰን ወደ ፋክተራይዜሽን እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። እንዲህ ካስቀመጥን በኋላ ኤክሳችን ማለት እንደሆነ ማወቁ በጣም ቀላል ነው ማለት ነው፣ ሊኒየር ኢኩዌሽን ስለሆነ። በተጨማሪ ደግሞ በጣም ብዙ ኤግዛምፕል ደግሞ አድርጌ ሞር ስለምሰራ ክሊር ይሆንላችኋል። ምናልባት እንኳን እዚህ ላይ ግልጽ ባይሆን እዚህ ቪዲዮ ላይ በጣም ብዙ ምሳሌ በመስራት ደግሞ የተሻለ ደግሞ በደንብ ደግሞ አንደርስታንድ እንደምታደርጉት ተስፋ አደርጋለሁ። እሺ እንቀጥላለን ማለት ነው በሚቀጥለው ቪዲዮ።